እንኳን ደህና መጣችሁ። የክርስቶስ ኢየሱስ ሰላምና ጸጋ ባላችሁበት የበዛ ይሁን። እንኳን ደህና መጣችሁ ደግሜ እላለሁ ወደዚህ ቪዲዮ። ይህ ቪዲዮ የተሰራበት ዓላማ በጸሎት ስፍራችሁ በዚህ የእግዚአብሔር ቃል እንድትጸልዩበት፣ ደግሞም በማለዳ ስትነቁ በዚህ የእግዚአብሔር ቃል አይምሯችሁ እንድታድሱበት፣ ደግሞም ሲቀጥል በዚሁ የእግዚአብሔር ቃል ማታ ስትተኙ በዚህ ቃል ውስጥ እንድትተኙ ዓላማ ተደርጎ የተሰራ ነው። ይህንን በማድረጋችን አሮጌውን ሰው ጥለን አዲሱን ሰው በአይምሯችን እንድንተክለው፣ ደግሞም ከተዋሸነው ውሸት ሁሉ የክርስቶስ የኢየሱስ ቃል ነፃ አውጥቶ ወደ ራሱ ሐሳብና ዓላማ ወደ ተነገረልን ማንነት ውስጥ እንድንገባ ታስቦ የተሰራ ነው። እንኳን ደህና መጣችሁ። እቀጥላለሁ። የምጀምረው እግዚአብሔርን ቃል አነብና በዛ ቃል ጸልየን ወደ እግዚአብሔር ቃል እንሄዳለን። ይህንን ቃል እንናገረዋለን፣ እናስበዋለን፣ ደግሞ እንፈወስበታለን። ወደ ታየልን ከፍታ ይህ ቃል ይዞን ይሄዳል። የእግዚአብሔር ቃል ሲናገር ዕብራውያን 4:12 ላይ የእግዚአብሔር ቃል ይላል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ሃሌሉያ! የእግዚአብሔር ቃል ኃይል አለው፣ የሚሰራ ነው። እግዚአብሔር መንፈስ ቅዱስ እጅግ አድርገን እናመሰግናለን። የሚሰራው ያንተ ቃል፣ ያው ያንተ የሆነው ቃል በእኛ ላይ ስለሚሰራ እጅግ አድርገን እናመሰግናለን። ከተዋሹብን ውሸቶች ሁሉ ነፃ ሊያወጣን የእግዚአብሔር ቃል ስለሚሰራ እጅግ አድርገን እናመሰግናለን። ልብና ኩላሊትን መቀየር የምትችል፣ አይምሮን ሐሳብን መቀየር የምትችል ኤልሻዳይ የሆንክ አምላክ በቃል ከኛ ጋር ስለምትጠቅመን እናመሰግናለን። ሃሌሉያ! በክርስቶስ በኢየሱስ ስም ጸለይ። እግዚአብሔር ቃል ሲናገር ዮሐንስ 1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይለናል እግዚአብሔር ቃል። እኔ የእግዚአብሔር ልጅ ነኝ። እኔ የእግዚአብሔር ልጅ ነኝ። እኔ የእግዚአብሔር ልጅ ነኝ። በእርሱ የሚያምን ሁሉ የዘላለምም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይለናል ዮሐንስ 3:16። እኔ የዘላለም ሕይወት አለኝ። እኔ የዘላለም ሕይወት አለኝ። እኔ የዘላለም ሕይወት አለኝ። ሃሌሉያ!
በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይለናል ዮሐንስ ምዕራፍ 3 ቁጥር 18። እኔ አይፈረድብኝም። እኔ አይፈረድብኝም። እኔ አይፈረድብኝም። እኔ አይፈረድብኝም። እኔ አይፈረድብኝም። እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። ሉቃስ 10:19 እባብና ጊንጡን እረግጥ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ተሰጥቶኛል፣ የሚጎዳኝም የለም። እባብና ጊንጡን እረግጥ ዘንድ በጠላት ኃይል ሁሉ ላይ ስልጣን ተሰጥቶኛል፣ የሚጎዳኝም የለም። እባብና ጊንጡን እረግጥ ዘንድ በጠላት ኃይል ሁሉ ላይ ስልጣን ተሰጥቶኛል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ሮሜ ምዕራፍ 3 ቁጥር 24 በጸጋው ጸድቄአለሁ። በጸጋው ጸድቄአለሁ። በጸጋው ጸድቄአለሁ። በጸጋው ጸድቄአለሁ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ሮሜ ምዕራፍ 8 ቁጥር 1 ኩነኔ የለብኝም። ኩነኔ የለብኝም። ኩነኔ የለብኝም። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል። የእግዚአብሔር መንፈስ በእኔ ውስጥ ይኖራል። የእግዚአብሔር መንፈስ በእኔ ውስጥ ይኖራል። የእግዚአብሔር መንፈስ በእኔ ውስጥ ይኖራል። ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንከብር። አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ሮሜ 8:17 ከክርስቶስ ጋር አብሬ የእግዚአብሔር ወራሽ ነኝ። ከክርስቶስ ጋር አብሬ የእግዚአብሔር ወራሽ ነኝ። ከክርስቶስ ጋር አብሬ የእግዚአብሔር ወራሽ ነኝ። ሃሌሉያ! በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሮሜ ምዕራፍ 8 ቁጥር 37 ከአሸናፊዎች እበልጣለሁ። ከአሸናፊዎች እበልጣለሁ። ከአሸናፊዎች እበልጣለሁ። ሃሌሉያ!
ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና። አንደኛ ቆሮንጦስ ምዕራፍ 1 ቁጥር 5። በነገር ሁሉ በቃልም ሁሉ በእውቀትም ሁሉ ባለጠጋ ተደርጌአለሁ። በነገርም ሁሉ በቃልም ሁሉ በእውቀትም ሁሉ ባለጠጋ ተደርጌአለሁ። በነገርም ሁሉ በቃልም ሁሉ በእውቀትም ሁሉ ባለጠጋ ተደርጌአለሁ። ከእናንተም አንዳንዶቹ እንደ እነዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አንደኛ ቆሮንጦስ ምዕራፍ 6 ቁጥር 11። በአምላክ መንፈስ ታጥቤያለሁ፣ ተቀድሻለሁ፣ ጸድቄአለሁ። በአምላክ መንፈስ ታጥቤያለሁ፣ ተቀድሻለሁ፣ ጸድቄአለሁ። በአምላክ መንፈስ ታጥቤያለሁ፣ ተቀድሻለሁ፣ ጸድቄአለሁ። ነገር ግን በክርስቶስ ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀትን ሽታ ለሚገልጥ ለአምላክ ምስጋና ይሁን። ሁለተኛ ቆሮንጦስ ምዕራፍ 2 ቁጥር 14። ሁል ጊዜ ድል በመንሳት እዞራለሁ። ሁል ጊዜ ድል በመንሳት እዞራለሁ። ሁል ጊዜ ድል በመንሳት እዞራለሁ። ነገር ግን በክርስቶስ ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። ሁለተኛ ቆሮንጦስ ምዕራፍ 2 ቁጥር 14። የእግዚአብሔር የእውቀቱን ሽታ በየስፍራው እገልጣለሁ። 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 በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና። ሁለተኛ ቆሮንጦስ ምዕራፍ 2 ቁጥር 15። የክርስቶስ መዓዛ ነኝ። ለሚድኑት የሕይወት ሽታ፣ ለሚጠፉት ደግሞ የሞት ሽታ። የክርስቶስ መዓዛ ነኝ። ለሚድኑት የሕይወት ሽታ፣ ለሚጠፉት ደግሞ የሞት ሽታ። የክርስቶስ መዓዛ ነኝ። ለሚድኑት የሕይወት ሽታ፣ ለሚጠፉት ደግሞ የሞት ሽታ። የክርስቶስ መዓዛ ነኝ። ለሚድኑት የሕይወት ሽታ፣ ለሚጠፉት ደግሞ የሞት ሽታ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ በሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። ሁለተኛ ቆሮንጦስ ምዕራፍ 3 ቁጥር 3። እኔ
የክርስቶስ ደብዳቤ ነኝ። እኔ የክርስቶስ ደብዳቤ ነኝ። እኔ የክርስቶስ ደብዳቤ ነኝ። እኔ የክርስቶስ ደብዳቤ ነኝ። እኔ የክርስቶስ ደብዳቤ ነኝ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ሁለተኛ ቆሮንጦስ ምዕራፍ 5 ቁጥር 17 አዲስ ፍጥረት ነኝ። አዲስ ፍጥረት ነኝ። አዲስ ፍጥረት ነኝ። አዲስ ፍጥረት ነኝ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ሁለተኛ ቆሮንጦስ ምዕራፍ 5 ቁጥር 21 እኔ የእግዚአብሔር ጽድቅ ሆኛለሁ። እኔ የእግዚአብሔር ጽድቅ ሆኛለሁ። እኔ የእግዚአብሔር ጽድቅ ሆኛለሁ። እኔ የእግዚአብሔር ጽድቅ ሆኛለሁ። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። ገላትያ ምዕራፍ 1 ቁጥር 4 ከዚህ ዓለም ድኛለሁ። እኔ ከዚህ ዓለም ድኛለሁ። እኔ ከዚህ ዓለም ድኛለሁ። እኔ ከዚህ ዓለም ድኛለሁ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ለኛ እርግማን ሆነ፣ ከሕግ እርግማን ዋጀን። እኔ ከሕግ እርግማን ተዋጅቻለሁ። እኔ ከሕግ እርግማን ተዋጅቻለሁ። እኔ ከሕግ እርግማን ተዋጅቻለሁ። እኔ ከሕግ እርግማን ተዋጅቻለሁ። የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ገላትያ ምዕራፍ 3 ቁጥር 14 እኔ በአብርሃም በረከት ተባርኬአለሁ። እኔ በአብርሃም በረከት ተባርኬአለሁ። እኔ በአብርሃም በረከት ተባርኬአለሁ። እኔ በአብርሃም በረከት ተባርኬአለሁ። የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ገላትያ ምዕራፍ 3 ቁጥር 14 እኔ የመንፈስን ተስፋ ተቀብያለሁ። እኔ የመንፈስን ተስፋ ተቀብያለሁ። እኔ የመንፈስን ተስፋ ተቀብያለሁ። እኔ የመንፈስን ተስፋ ተቀብያለሁ። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። ገላትያ ምዕራፍ 3 ቁጥር 29 እኔ የአብርሃም ዘር ሆኛለሁ። በዚህም ምክንያት ለአብርሃም የተነገረውን የተስፋ ቃል ወራሽ ሆኛለሁ። እኔ የአብርሃም ዘር ሆኛለሁ። በዚህም ምክንያት ለአብርሃም የተነገረው የተስፋ ቃል ወራሽ ሆኛለሁ። እኔ የአብርሃም ዘር ሆኛለሁ። በዚህም ምክንያት ለአብርሃም የተነገረው የተስፋ ቃል ወራሽ ሆኛለሁ። እኔ የአብርሃም ዘር ሆኛለሁ።
በዚህም ምክንያት ለአብርሃም የተነገረው የተስፋ ቃል ወራሽ ሆኛለሁ። ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። እኔ ነፃ ወጥቻለሁ። እኔ ነፃ ወጥቻለሁ። እኔ ነፃ ወጥቻለሁ። እኔ ነፃ ወጥቻለሁ። በክርስቶስ በሰማያዊው ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ኤፌሶን ምዕራፍ 1 ቁጥር 3 እኔ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርኬያለሁ። እኔ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርኬያለሁ። እኔ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርኬያለሁ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። እኔ ዓለም ሳይፈጠር በእግዚአብሔር ፊት ቅዱስና ነውር የሌለው እሆን ዘንድ በፍቅር ተመርጫለሁ። እኔ ዓለም ሳይፈጠር በእግዚአብሔር ፊት ቅዱስና ነውር የሌለው እሆን ዘንድ በፍቅር ተመርጫለሁ። እኔ ዓለም ሳይፈጠር በእግዚአብሔር ፊት ቅዱስና ነውር የሌለው እሆን ዘንድ በፍቅር ተመርጫለሁ። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ኤፌሶን ምዕራፍ 1 ቁጥር 5 የእግዚአብሔር ልጅ ለመሆን አስቀድሞ ተወስኛለሁ። እኔ የእግዚአብሔር ልጅ ለመሆን አስቀድሞ ተወስኛለሁ። እኔ የእግዚአብሔር ልጅ ለመሆን አስቀድሞ ተወስኛለሁ። እኔ የእግዚአብሔር ልጅ ለመሆን አስቀድሞ ተወስኛለሁ። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ኤፌሶን ምዕራፍ 1 ቁጥር 11 እኔ ርስትን ተቀብያለሁ። እኔ ርስትን ተቀብያለሁ። እኔ ርስትን ተቀብያለሁ። እኔ ርስትን ተቀብያለሁ። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው በመንፈስ ቅዱስ ታትማችሁ። ኤፌሶን ምዕራፍ 1 ቁጥር 13 እኔ በመንፈስ ቅዱስ ታትሜያለሁ። እኔ በመንፈስ ቅዱስ ታትሜያለሁ። እኔ በመንፈስ ቅዱስ ታትሜያለሁ። እኔ በመንፈስ ቅዱስ ታትሜያለሁ። በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእነርሱ ጋር አስነሳን።
በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ኤፌሶን ምዕራፍ 2 ከቁጥር 6-7። በሰማያዊ ስፍራ ከእግዚአብሔር ጋር ተቀምጫለሁ። እኔ በሰማያዊ ስፍራ ከእግዚአብሔር ጋር ተቀምጫለሁ። እኔ በሰማያዊ ስፍራ ከእግዚአብሔር ጋር ተቀምጫለሁ። እኔ በሰማያዊ ስፍራ ከእግዚአብሔር ጋር ተቀምጫለሁ። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላጋሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። ኤፌሶን ምዕራፍ 2 ቁጥር 19። እኔ የእግዚአብሔር ቤተሰብ አባል ሆኛለሁ። 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 ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብሩ ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። እኔ የክብር ተስፋ ያለው ክርስቶስ በእኔ ውስጥ ይኖራል። 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 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እኔ በድካሜ የሚራራልኝ የታመነ ሊቀ ካህናት ኢየሱስ በሰማይ አለልኝ። እኔ በድካሜ የሚራራልኝ የታመነ ሊቀ ካህናት ኢየሱስ በሰማይ አለልኝ። እኔ በድካሜ የሚራራልኝ የታመነ ሊቀ ካህናት ኢየሱስ በሰማይ አለልኝ። እንግዲህ ወንድሞች ሆይ በመረቀልን በአዲስና ሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን ዕብራውያን ምዕራፍ 10 ቁጥር 19 እኔ ቅድስተ ቅዱሳን የመግባትን ድፍረት አግኝቻለሁ። 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 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና
ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 4 እኔ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍም ርስት ሁለተኛ ጊዜ ከእግዚአብሔር ተወልጃለሁ። እኔ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት ሁለተኛ ጊዜ ከእግዚአብሔር ተወልጃለሁ። እኔ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት ሁለተኛ ጊዜ ከእግዚአብሔር ተወልጃለሁ። እኔ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት ሁለተኛ ጊዜ ከእግዚአብሔር ተወልጃለሁ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 እኔ ከማይጠፋ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ዳግመኛ ተወልጃለሁ። እኔ ከማይጠፋ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ዳግመኛ ተወልጃለሁ። እኔ ከማይጠፋ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ዳግመኛ ተወልጃለሁ። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት ትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እኔ ከጨለማው ወደሚደነቅ ብርሃኑ ተጠርቻለሁ። እኔ ከጨለማው ወደሚደነቅ ብርሃኑ ተጠርቻለሁ። እኔ ከጨለማው ወደሚደነቅ ብርሃኑ ተጠርቻለሁ። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የተጠራችሁትን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እኔ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ሆኛለሁ። እኔ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ሆኛለሁ። እኔ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ሆኛለሁ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። አንደኛ ዮሐንስ ምዕራፍ 4 ቁጥር 4 እኔ በዓለም ካለው ይልቅ በእኔ ውስጥ ያለው ትልቅ ነው። እኔ በዓለም ካለው ይልቅ በእኔ ውስጥ ያለው ትልቅ ነው። እኔ በዓለም ውስጥ ካለው በእኔ ውስጥ ያለው ትልቅ ነው። እኔ በዓለም ውስጥ ካለው ይልቅ በእኔ ውስጥ ያለው ትልቅ ነው። እኔ በዓለም ውስጥ ካለው ይልቅ
በእኔ ውስጥ ያለው ትልቅ ነው። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። አንደኛ ዮሐንስ ምዕራፍ 5 ቁጥር 1 እኔ ከእግዚአብሔር ተወልጃለሁ። እኔ ከእግዚአብሔር ተወልጃለሁ። እኔ ከእግዚአብሔር ተወልጃለሁ። እኔ ከእግዚአብሔር ተወልጃለሁ። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 እኔ ከእግዚአብሔር ስለተወለድኩ ዓለምን አሸንፋለሁ። 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 ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከሙታን በኩር የምድርንም ነገሥታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን። ራእይ ምዕራፍ 1 ቁጥር 5 እኔ በደሙ ከኃጢአቴ ታጥቤያለሁ። እኔ በደሙ ከኃጢአቴ ታጥቤያለሁ። እኔ በደሙ ከኃጢአቴ ታጥቤያለሁ። እኔ በደሙ ከኃጢአቴ ታጥቤያለሁ። ሃሌሉያ። መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። ራእይ ምዕራፍ 1 ቁጥር 6 እኔ መንግሥትና ካህን ሆኛለሁ። 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 ሃሌሉያ። እንደ ፈቃዱ ምክር ሁሉን የሚሠራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። እኔ ርስትን ተቀብያለሁ። እኔ ርስትን ተቀብያለሁ። እኔ ርስትን ተቀብያለሁ። እኔ ርስትን ተቀብያለሁ። ሃሌሉያ። በዚህ እንደተባረካችሁ የእግዚአብሔርን ቃል እንደሚሰራ በሙሉ እምነት ጌታን እባርከዋለሁ። ጌታ ኢየሱስ ክርስቶስ ከኃጢአታችን አጥቦ ቀድሶ በመስቀል ላይ የሰራልን ሥራ ታላቅ ነው። እግዚአብሔር ቃል ሲናገር የክርስቶስ ኢየሱስን ፍቅር የእግዚአብሔርን ፍቅር ለመግለጽ በኤፌሶን መጽሐፍ ላይ የተጻፈልን ድንቅ መልእክት አለ። እርሱም ርዝመቱ፣ ስፋቱ፣ ከፍታው፣ ወርዱ ከመታወቅ ያለፈ ለማስተዋልም የሚያዳግት ነው። በዚህ ፍቅር ተወዳችኋል።